ቀበሌ አንዳስ ጎጡሽ አፋኑ ደጎ ለሻለቃ ባደር ንግደ ማርያም ወጀገብች ነው አሉ ሻለቃ ደጎ ሻለቃ ሰውን ፊት ላይ ከተት ምናምን ሳለ እዛን ሰዓት አንድነት ምናምን የለም እንደው የዛን ጊዜ ነው ምንም ስለሌለን በቃ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ለና ጓደኛዬ ጋር ሀብታሙ ጌት ምትባል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቄ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ጥር 4 ቀን ነው። እዛ የሆነ ቢቲስ መኪና በሁለት ቆንስናል ቆንሲል በሁለት ይሳት አላ ደግሞ ሌላ መኪና መጣ። ወዲያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮስ መኪናው ወደ ወርታች ዶቆም ነው ተኮሰን እንጂ እንደመተው አላው እዛ ሲቆም በቃ መሳሪያ ያዘ ሰው ነው ይመታን ነው የሆነ ነገር ነው ብለን ተታነው ወዳብ እንደተሻገርን ሁለተኛ ቀኑ ሶስተኛ ቀኑ ቆሸለ እንደዚህ ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግም እንደሞተ ዶክተር እንደሞተ ሰማ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረሁም ወደዛ ምን ወራቅ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ከምን ጻጻት ነው እስከመጨረሻው። አረ ያው በቃ ያው በኢትዮጵያ ነው ሁለተኛ ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ የተኮሰ አልተኮሰም። አብሮኝ ነበር ወልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡ። እሱ ልኬለት ነው የሸጠው። ለማን እንደሸጠው አውቅም። አለ ደጉ በለ ሻለቃው ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወኩም። እሱ ብሩ ጨመረፋ ነውና እሱን ሽጠለሽ ይለኝ እንደሆነማ አልነገራውኩም ነው እሱ ሽጠልኝ ነው ጓደኛዬ ላኩት። የሆነ ነገር መስም እንዲቀጣ ወይም ደግሞ እኔም ወሰድ ያለበት እርምጃ ተወስዶ እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገደል ልልቃን ገበሬ ማለት አርሶ የሚበላ ማለት መምህርም ዶክተርም ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው የሚመለስ ነው። ሌላ ምን